ሰላም ሰላም፣ ጤና ይስጥልኝ ተመልካቾቻችን፣ እንደምን ከርማችኋል? ዛሬ የምንገኘው አያት ሪል ስቴት ከሚያስገነባቸው ሳይቶች መካከል ሲኤምሲ ሚካኤል ጀርባ ጋር የሚገኘው ሳይት ላይ ነው። ይህ ሳይት እንግዲህ እንደሚታወቀው 135,000 ካሬ ላይ ያረፈ ቦታው ነው። የራሱ ግራንድ ሞል እና የመኖሪያ አፓርትመንቶችን አጠቃለው የያዘ ነው። ዛሬ ግን የምናወራው ስለ መኖሪያ አፓርትመንቶች ይሆናል። የመኖሪያ አፓርትመንቶቻችን እንግዲህ ከባለ 2 መኝታ እስከ ባለ 4 መኝታ ይገኛሉ። ባለ 2 መኝታ 75 ካሬ፣ 80 ካሬ እና 100 ካሬ ማግኘት ይቻላል። ባለ 3 መኝታ ደግሞ 95 ካሬ፣ 107 ካሬ፣ 115 ካሬ፣ 120 ካሬ፣ 127 ካሬ እንዲሁም ደግሞ 138 ካሬ እና 145 ካሬ ይገኛል። 145 ካሬ አፓርትመንት እና ዱፕሌክስ የሚባል አፓርትመንቶች ይኖሩናል። ባለ 4 መኝታ ደግሞ 150 ካሬ እና 161 ካሬ ይኖረናል። ካሬ ደረጃ የመኖሪያ አፓርትመንቶቻችን ይሄንን ይመስላል። 20% ቅድመ ክፍያ በመክፈል ባለቤት መሆን ይቻላል። ከዛ ውጪ እንግዲህ ከ35% ጀምሮ ለሚከፍለን ሰው ደግሞ እኛ ዲስካውንቶችን በማድረግ ላይ እንገኛለን። ለምሳሌ 35% ለሚከፍለን ሰው 7% ቅናሽ ማግኘት ይችላል። 40% ለሚከፍለን ሰው ደግሞ 8% ቅናሽ ያገኛል። 55 ለሚከፍለን 11% እያለ 100% ለሚከፍለን ሰው 20% ዲስካውንት ማግኘት ይችላል። ከዚህም በተጨማሪ እስከ በዓል ድረስ ለሚመጡ ክላይንቶቻችን ደግሞ ተጨማሪ 5%ዎችን አሁን ከነገርኳችሁ ዲስካውንቶች በተጨማሪ 5% ዲስካውንት ማግኘት ይቻላል። እንግዲህ ተመልካቾቻችን እንደምትመለከቱት የሳይት ፕሮግረስ ጥሩ ደረጃ ላይ በመጠናቀቅ ላይ ያለ ነው። ይህ ማለት እንግዲህ መስኮቶችና ጂፕሰም ያለው መስኮቶችን እንደምታያቸው ተገጥመዋል። በአጭር ጊዜ የሚረከብ ሳይት እንግዲህ ተመልካቾቻችን ከዚህ ሳይት በተጨማሪ ወደ መሀል ለምትፈልጉ ሰዎች ካሳንቺስና 4 ኪሎ አካባቢ ሳይቶች ይኖሩናል። ከዛም ውጪ አያት አካባቢ፣ መሪ አካባቢ ሳይቶች ይኖሩናል። ስለሱም ሌላ ቪዲዮ የምሰራላችሁ ይሆናል። እንግዲህ ተመልካቾቻችን በዚህም ሳይት ላይ የንግድ ሱቆችን የምትፈልጉ ክላይንቶቻችን ከ24 ካሬ ጀምሮ እስከ 400 ካሬ ድረስ የንግድ ሱቆችን ማግኘት ይቻላል። ለተጨማሪ ኢንፎርሜሽን ታች በማስቀምጥላችሁ ስልክ ብትደውሉልኝ ሳይትን በማስጎበኛችሁ ይሆናል። ከዛም ውጪ እዚህ ሀገር ላይ ለማትኖሩ ሰዎች ቴሌግራም ላይ፣ ዋትስአፕ ላይ፣ የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ኮንታክት ልታደርጉኝ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ያቆየን። ሰላም።